ሻማና ቅርንፉድን በመጠቀም የሚፈጠረውን ተአምር ላሳያችሁ። ይሄ ቪዲዮ አንድ ቀን ሊጠቅማችሁ ስለሚችል ቪዲዮውን ፌቨራይት በማድረግ ጀምሩ። በመጀመሪያ ሻማውን በዚህ መልኩ ታቀልጣላችሁ። ከዛ ከውስጡ የምታገኙትን ክር እንዳትጥሉት፣ ምክንያቱም በኋላ ያስፈልጋችኋል። ከዛ በእንደዚህ አይነት እቃ ውስጥ ቅድም ያገኛችሁትን የሻማ ቅላጭ ትጨምሩበታላችሁ። ከዛ በላዩ ላይ ቅርንፉዱን ትጨምራላችሁ። ከዛ እንደ አማራጭ አንድ ማንኪያ ቡና፣ የተፈጨ ቡና ትጨምሩበታላችሁ። ከዛ አንድ ላይ ታዋህዱታላችሁ ማለት ነው። ከዛ ቅድም ያገኛችሁትን የሻማ ክር በዚህ መልኩ ውስጡ ታስቀምጡታላችሁ። እንዳይወድቅ እንደዚህ በመቆንጠጫ ብታስቀምጡት ተመራጭ ነው። ከዛ እስኪደርቅላችሁ ትጠብቃላችሁ። ሲደርቅ እንደዚህ ትለኩሱትና ቤታችሁን አሪፍ መዓዛ እንዲኖር ያደርግላችኋል ማለት ነው። እንደዚህ አይነት ጠቃሚ መረጃ እንድርሳችሁ ኮሜንት ላይ 2 ቁጥር ጻፉልኝ። እንድሰራላችሁ የምትፈልጉትን ነገር ኮሜንት ላይ አሳውቁኝ። ላይክ፣ ፎሎ፣ ሼር ማድረግ እንዳትረሱ።